በጣም ብዙ ጊዜ መምህራን አባቶች የሚናገሩት ነገር ይቺ ቀን ትመጣለች። የሆነ ጊዜ መቁረብ ፈልገን ማንቆርበት ጊዜ ይመጣል። ንስሐ መግባት ፈልገን ካህን የምናጣበት፣ ማስቀደስ ፈልገን ቤተክርስቲያን የማናይበት ቀን ይመጣል። ማንንም አይደለም። ይሄ ኢትዮጵያ የተቀደሰች ሀገር ምናምን የሚባል ነገር የለም። በዓለም የተነገረው ሁሉ ነገር ይመጣል። መንግስት በመንግስት ይነሳል የተባለው የመጨረሻው ዘመን ይመጣል። መፍረስ ይመጣል። ያኔ ዛሬ ስትለመን የነበረው በየአውደ ምሕረቱ ንስሐ ገባና ስጎደሙ ተቀበል ተብለህ ስትለመን የነበረው ነገር አንተ ለምን ታጣዋለህ? እግዚአብሔር እውነት ከዛ ይሰውራል። ያን ቀን ያርቅልን። ግን ይመጣል። ወደድንም ጠላንም ያ ቀን ይመጣል። የሆነ ጊዜ ለምነን እናጣለን። አንተ መዳን ፈልገህ አስብ። ዛሬ ዳን እያለች የምትለምነውን ቤተክርስቲያን ነገ አድኝ የለችም። ላትኖር ትችላለች። እግዚአብሔር ይጠብቃት እና ያንን ማሰብ በቃ ንስሐና ስጋው ደግሞ በደም መትጋት ያስፈልጋል። ሌላው ምለውና አጠር እያደረኩኝ ነው እንጂ በጣም ብዙ ፕሮሰሶች አሉ። ሌላው በጣም ወሳኙ ነገር በተለይ ወጣቶች ኢንቫይሮንመንታቸውን ማስተካከል አለባቸው። ከማን ጋር ነው የምትውለው? አንተ ልክ ጠዋት ስታገኘው ይሄኔ ማታ መጽሐፍ ቅዱስ ሳነብ ምን እንዳገኘው ታውቃለህ ብሎ የሚጀምር ወሬ የሚጀምር ጓደኛ አለው። ጸሎት እኮ ሳርግ ስንክሳር ሳነብ እኮ ምናምን ብሎ እስኪ ዛሬ ቃለ እግዚአብሔር ለሊት ኬዳን ትሄዳለህ ብሎ ቴክስት የሚያደርግልህ ጓደኛ ከማን ጋር ነው የምትውለው? ምንድነው የምታወራው? ሃይስኩል ተማሪዎች ሆንክ ዴስክ ዙሪያ ያሉ ሰዎች ማን ናቸው? ምንድነው በጆሮ የሚገባው? ሰው ብቻውን አይለወጥም። ማውቃ ቅድም እንዳልኩ ህብረታዊ ማንነት ነው ክርስትና። ሁልጊዜም ቢሆን አንተ ራስን ማስገዛት አቅቷላ የሆነ ሰው ማስገዛት አለብህ። የሚጎትተ ሰው፣ የምታከብረው ሰው ያስፈልጋል። ጧት ቤተክርስቲያን ሲሄድ የሚቀሰቅስ ሰው፣ ስደክም ያበረታ፣ እሱም ሲደክም አንተ የምታበረታው ጓደኛ እና ማን ከማን ጋር ነው የምትውለው? አንተ ማለት በዙሪያ ያሉ 5 ሰዎችን ፌዝና ቧልትም የሚያወራ ሰው ጋር እየዋልክ እንዴ መቼም አትለወጥም። መቼም እግዚአብሔር በተአምሩ እንዲነጥቆ ካላወጣ በቀር አይሆንም። እና ኢንቫይሮንመንት በጣም ማስተካከል፣ በጣም ጓደኛ መምረጥ። አንተ ተጽዕኖ ማድረግ አልቻልክማ የተደረገብህ ነው። ስለዚህ መሸሽ አለብህ። አሁን ኢግኖር አድርጉ ዝጓቸው ምናምን ማለት አይደለም። ግን የሆነ አሁን የምትቀናበት መንፈሳዊ ህይወት ያለው ሰው የለም? የሆነች አለች ጧጧ ቤተክርስቲያን ትሄድ ሄደ ይጎን ገለ ሄደ እባክህ ጓደኛ አርገኝ፣ እባክሽ ጓደኛሽ አርገኝ ብለህ በቃና ጧጧ ቤተክርስቲያን ትሄድ ቀስቅሰኝ። ይሄ እኮ የትጋቱ መጀመሪያ ነው ታውቃለህ አይደል? እንዴ በቃ ይሄ ነው መንፈሳዊ ትጋት እንዲኖረን አጠገባችን ያሉትን ጓደኞቻችንን በደንብ ፑሽ ማድረግ ማለት ፍላጎቱ ስላለኝ እኔ አንተን እንድትገፋፋኝ ማድረጉ በራሱ የትጋት መጀመሪያ ነው። ስለዚህ በጣም ወሳኝ ነገር በጣም እኔ ሰሞኑን ቲክቶክ ላይ አንድ ልጅ ወደ ደጁን መለስ የሚል ቻሌንጅ በጣም 5 ምናምን ላይ ቀላል ነገር አይደለም። ሰው ዝም ብሎ ያው ጃጅ ሊያደርግ ምናምን ይችላል፣ ግን ይሄ ቀላል ነገር አይደለም። ከዛ በኋላ ብዙ ያንን ቻሌንጅ የሚከተሉ ሰዎች መጥተዋል። እግዚአብሔር በማንም በምን እንደሚያድን አይታወቅም። አያል ተጽዕኖ ፈጣሪ የምትሆነው ልክ እንደዚህ ያ ሰው ከነበረበት ኢንቫይሮንመንት ነጥቆ ወጥቶ ነው እግዚአብሔር የሆነ ቀን ልብ ነው ሲመለስለት እንደዛ ብሎ ወጥቶ። ግን ብቻውን አይደለም ደግሞ አጠገብ ያሉ ሰዎች ፎሎወሮቹን አይደለ ይከተሉኛል ብሎ ፎሎወሮቹን ደግሞ ቻሌንጅ በቃ ወደ ደጁ እንመለስ። በጣም ትልቅ ነገር ነው። በየሄድክበት ሁሉ አገልጋይ ነህ፣ በየሄድኩበት ሁሉ ተጽዕኖ ፈጣሪ የምር በቃ ክርስትና ሲገባ። ስለዚህ አሁን አልገባህማ አካባቢ ያሉ ሰዎች እንደዛ አይደሉም። ውጣ ከዛ ኢንቫይሮንመንት ራስን ነቅለህ ውጣ እና ክተት የሆነ ቦታ ይሁን። ሁሉ ጊዜ ቃለ እግዚአብሔር እንድትጣማ የሚያደርጉ ሰዎች ጋር መዋል አለበት። ክርስቶስን የሚሸቱ ሰዎች፣ ቤተክርስቲያን የሚሸቱ ሰዎች በቃ ያን ተማልት ያስፈልጋል። ሌላው መንፈሳዊ ህይወት ላይ በጣም መጨረሻ መናገር ፈልገው ጽናትና ትዕግስት ይጠይቃል። መንፈሳዊ ህይወት አንድ አባት ምን ይላሉ? እግዚአብሔር